እሺ እንደምናላችሁ ሁላችሁም ጌታ ኢየሱስ ክርስቶስ ይባርካችሁ። ዛሬ የምናጠናው ክፍል የቆላሲያስ ቆላሲያስ 3 ከ1 እስከ 17 ነው። ይሄ በጣም ብዙ የሚዳስስ ትልቅ ክፍል ነው። ብዙ ነገር የሚጠቅስ ክፍል ነው። እዚህ ጋር አስቀምጨዋለሁ። ወደዚህ ታይም ላይን ፒክቸር እመጣለሁኝ። ዛሬ እዚህ ጋር ዲስፕሌይ ያደረኩት በጣም ኢምፖርታንት ስለሆነ ነው። ከዚህ ከምናጠናው ክፍል ጋራም ደግሞ በጣም ብዙ መያያዝ ስላለው ወደዚህ እመጣለሁኝ። ይሄ ክፍል ወይም ስለዚህ ነገር ትንሽ ማብራሪያ ከመስጠቴ በፊት ከዚህ ከቆላሲያስ 3 በፊት የከበር ያደረግናቸውን ትንሽ ባክግራውንድ ወይም ሰመሪ መስጠት ያስፈልጋል። ቢኮዝ ጳውሎስ ይህንን ቻፕተር ሲጀምር ስለዚህ ብሎ ነው። ስለዚህ ማለት አያያዥ ቃል ነው። ከዚህ በፊት የተጠቀሱ እውነታዎች አሉ ማለት ነው። ዜርፎርስ ብሎ ነው የሚጀምረው እንግሊዘኛው። ከዚህ በፊት ያሉ ራሽናሌ ወይም ጀስቲፊኬሽንስ ወይም ሪዝኖች አሉ ማለት ነው። ስለዚህ ወደ ኋላ ተመልሶ ሪቫይዝ ማድረጉ በጣም ኢምፖርታንት ነው። እነዚህ ስለዚህ ያለበት ምክንያት ኢምፖርታንት ነገሮች ከዚህ በፊት ተጠቅሰዋል ብለው ስለሚል ነው ጳውሎስ። ይሄ ጳውሎስ በጳውሎስ አጻጻፍ የመጀመሪያዎቹ ቻፕተሮች ብዙ ጊዜ ከእግዚአብሔር ጋር ስላለን ግንኙነት ነው የሚናገሩት። ቀጥሎ ደግሞ ከግማሽ በኋላ በአብዛኛው ያጻጻፍ ስልቱ አፕሊኬሽን ወይም ሆሪዞንታሊ በእኛ ህይወትና በእኛ ሪሌሽንሽፕ ዙሪያ እንዴት አፕላይ እናረጋለን፣ አት ዘ ሴም ታይም ደግሞ ለእግዚአብሔርስ ላደረገልን እንዴት መልስ እንሰጣለን የሚሉት ናቸው። እና ቻፕተር 1 ላይ ጳውሎስ ካነሳቸው ሐሳቦች አንዱ የክርስቶስ የበላይነት ወይም ሱፕሪማሲ ኦፍ ክራይስት ፕሪኢሚነንት መሆኑ፣ ትራንሴንደንት መሆኑ፣ ኢንኮምፓረብል መሆኑ፣ ፈጽሞ ከምንም ጋር ልናወዳደረው የማንችል መሆኑን፣ የማይታየውን እግዚአብሔርን የተረከ መሆኑን፣ ክርስቶስ መካከለኛ መሆኑ፣ ሁሉ በእርሱ ለእርሱ እንደተፈጠረ የሚታየው የማይታየው ሁሉ እሱ ሁሉን አያይዞ የሚያኖር ነው ይላል። ክርስቶስ የእግዚአብሔር ምስጢር ነው። እውነትና ጥበብ ሁሉ ነገር በሱ ውስጥ አለ ይላል። የማይታየውን ጌታ ለሰው ልጆች መተረክ የቻለ ነው ጌታ ኢየሱስ ክርስቶስ። አስደናቂ ነው ጌታ ኢየሱስ ክርስቶስ ሰው በሚገባው መልኩ። ሙሴን እንኳን እግዚአብሔር ምን አለው? ካየኸኝ በሕይወት አትኖርም አለ። ግን ጌታ ሰው እግዚአብሔርን በሚያይ መልኩ ለሰው ልጆች ያስተዋወቀ ፍጹም ሰው ፍጹም አምላክ ሆኖ የተመላለሰ ነበር። አሁንም ጌታ ኢየሱስ ክርስቶስ በምድር ላይ ሳለ ሁሉን ቻይነቱን በዛው ደግሞ ልክ ደግሞ ሂዩሚሊቲን ያስተናገደ ነው ጌታ ኢየሱስ ክርስቶስ። ይሄንን እውነት ይሄንን በነቢያቶች የተነገረ ፕሮሚስ ወደ ምድር ያወረደ ነው ጌታ ኢየሱስ ክርስቶስ። ለኃጢአታችን የሞተ ነው። በሱ ሞት በሱ ትንሣኤ ነው እኛ ምህረት፣ ደህንነት፣ ከእግዚአብሔር ጋር መታረቅ የሆነልን። ሌላው በ1:27 ላይ የክርስቶስን ሱፕሪማሲ ለማንበብ ከፈለጋችሁ ከምዕራፍ 1 ከ15-20 በጣም ጳውሎስ በደንብ ገልጾታል። በጣም ሌሎች መጽሐፎች ከሚገልጹት በላይ ነው የገለጸው ስለ ክርስቶስ። በጣም ኢምፖርታንት ነገሮችን ነው ያነሳው እና በጣም ማየት ያስፈልጋል እሱ። እና ሌላ የክርስቶስ ይሄ የእግዚአብሔር ምስጢር የሆነው ክርስቶስ ሌላ በእኛ ውስጥ ማደሩ ነው። በእኛ ውስጥ ማደሩ በሰው ውስጥ ማለት ነው፣ በዳነ ሰው ውስጥ። ያስደንቃል። ምንም የማይወዳደረው ጌታ፣ ሁሉን አዋቂ፣ የምድርና የሰማይ ፈጣሪ የሆነ ጌታ በጣም ይሄ ጌታ ደግሞ በእኛ ውስጥ ማደሩ አስደናቂ ነው። ዶንት ቲንክ ላይክ ኢትስ ኢዚ። እውነቴን ነው የምላችሁ።
በቀላሉ ዩኒቨርስ በጣም ኮምፕሌክስ ነገር ነው። ጌታ ነው ያጸናው። እውነቴን ነው። ብዙ አይነት ፋክተሮች አሉ እኛ በህይወት እንዳንኖር የሚከለክሉ። ኢየሱስ ግን ፋይን ቲዩን አድርጎ ለሰው ልጆች እንዲስማማ አድርጎ ከፀሐይ ያለን ፖዚሽን ስለ ፋይን ቲዩን ቲዮሪ ብታነቡ በጣም ነው የሚገርማችሁ። እና ይሄ 15 ኮንስታንቶች ዩኒቨርሳል ኮንስታንቶች በጣም ማይንድ ብሎዊንግ ነው እንዴት ለሰው ልጅ መኖሪያ ዩኒቨርስ አጀስት እንደሆነ እና በጣም የሚገርም ነው። ጌታ ይሄ የእውቀት ጥግ ነው። የእውቀት በጣም አሁን ስለሱ ካነሳ ብዙ ታይም የሚበቃው ጉዳይ አይደለም እና በዚሁ እናቁመው። ግን አስደናቂ ነው ለማለት ነው። እንኳን ይሄንን የሚያህል አጽናፈ ዓለም በስርዓት ማስጓዝ እና ማስተዳደር አይደለም ትንሿ ዲቫይስ እና ኢኩዊፕመንቶች ኮምፕሌክሶች ናቸው ለሰው አእምሮ እና እግዚአብሔር ግን አዋቂ ነው፣ ሁሉን ቻይ ነው። እኛ አስደናቂ ነን። ፍጥረታችን ማንኛውንም ፍጥረት ብታዩት እንዴት እንደተሰራ አስደናቂ ነው። እግዚአብሔር እንዲህ ነው። በጣም ድንቅ ነው ጌታ እና ደስ ሊለን ይገባል። እግዚአብሔር ይመስገን። በጣም ያስደስተኛል ይህን ሳስብ። በእውነት ምን አይነት ጌታ እንደምናምን ሳስብ በቃ በጣም ነው ይደንቀኛል ነው ይገርመኛል፣ ሁሉ ጊዜ ይገርመኛል። ከኛ ጋር ምንድን ነው የእግዚአብሔር እንደዚህ ፍቅር በእኛ ላይ የፈሰሰው? በጣም አስደናቂ ነው። እግዚአብሔር ጌታ የተመሰገነ ይሁን። ምዕራፍ 2ን ስናይ በሱ ላይ ተተከሉ፣ በሱ እደጉ ይላል። በማለት በክርስቶስ ላይ በሱ ጽኑ፣ በሱ ጠንክሩ ይላል። በሱ ደግሞ የእግዚአብሔር ምስጋና ይብዛላችሁ፣ ሰላም ይብዛላችሁ ይላል። በጣም ይደንቀኛል። ከዛ 2:9 ላይ ደግሞ ከነዚህ እውነት ከሚመስሉ ፍልስፍናዎች ባዶ ሆሎ ይላቸዋል። ተራ ውስጣቸው ባዶ የሆኑ ሰው ሰራሽ ፍልስፍናዎች እውነት መሰል አእምሮን ግራብ የሚያደርጉ አቴንሽንን የሚይዙ ፍልስፍናዎች ራቁ ይላል። እነዚህ ምን ይመስል ምንም ኃይል የላቸውም፣ የመለወጥም የማዳንም ከእግዚአብሔር መንገድ ግን ያስወጣሉ ይላል። ይሄ ሂዩማኒዝም የሚባለው ወንጌል ውስጥ አለ። ብዙ ፍልስፍና ሰዎች ይጨምራሉ ወንጌል ውስጥ። ነው ጋስፔል ኢዝ ኢነፍ። እግዚአብሔር ቃል በቂ ነው። ከዚህ መበረዝም መቀነስም ምን አለው? ቀናሹን በራዡን ያስቀጣል። እግዚአብሔር በዚህ ምን ይላል? ይሄ በጣም የእግዚአብሔር እስትንፋስ ነው። ማንም ሰው እንደፈለገ ተፈላስፎ ሊቀይረው የሚችል እውነት አይደለም። If this is true indeed, there is no true, absolute truth than this. ይሄ precise የሆነ በጣም አብሶሉት የሆነ እውነት ነው። ይሄም እነዚህ ወርዶች ራሳቸው ፋይናይት ወርዶች ናቸው። ይሄን ሊገልጹ አይችሉም። because ፋይናይት ወርድ ነው ያለን፣ እኛ ፋይናይት ነን፣ ሊሚትድ ነን። እና ድንቅ ነው ጌታ። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ ክርስቶስ በቂ ነው ይላል። ቁጥር 11 ይሁን 10 አካባቢ ቁጥር በቃ ክርስቶስ በቂ ነው፣ ሁሉ ነው፣ በሁሉ ነው። ጥበብ ብትል እውቀት ብትል ማንኛውም ነገር ቢያስፈልገን ጌታ ኢየሱስ ክርስቶስ ውስጥ አለ። እሱ የእውቀት የጥበብ የሁሉ ነገር ሶርስ ነው። ኢየሱስ ስሙ የተባረከ ይሁን። እውቀት የተሞላ ሁሉን አዋቂ ጥበበኛ እግዚአብሔር በቃ ጌታ ኢየሱስ ክርስቶስ ድንቅ ነው። እውነቴን ነው። በጣም በቃ ከሱ ብዙ መማር ከሱ አፍ መኖር መቻል አለብን። ከሱ ድምጽ መኖር መቻል አለብን። ይሄ ጥግ ነው የሁሉ ነገር። ኢየሱስ ስሙ የተባረከ ይሁን። ሌላው ደግሞ መንፈሳዊ ግርዘት ተደርጎልናል። ይሄ ግርዘት እስራኤላውያኖች እንደሚያደርጉት አይነት ግርዘት ፊዚካል ግርዘት አይደለም። ይሄ አሮጌው ማንነትን በመስቀል ላይ ገሎታል፣ ቆርጦታል፣ ከህይወታችን ላይ አቁሞታል፣ ከህይወታችን ላይ ከዛ ምን ሆነናል? አዲስ ሰዎች ሆነናል። አዲስ አርጎናል። ግርዘቱ አዲስ አርጎናል። ስለዚህ የፊዚካል ግርዘት ወይም በድሮ ጊዜ በብሉይ ዘመን እንደሚፈጸመው አይነት አይደለም። ይሄ መንፈሳዊ ነው። ከውስጥ ችግሩ ውስጣዊ ነው። ችግሩ ውስጣዊ ነው። ከላይ የሆነ ሰርፌስ ወይም ፊዚካል ግርዘት የውስጡን ችግር ሶሉሽን እንደማይሰጠው እግዚአብሔር ያውቃል። ስለዚህ ሩት ኮዙን ያን በሽታውን ያለ እግዚአብሔር የማይታዘዘው ማንነት ምን አረገው? ቆረጠው ይላል እና እግዚአብሔር የተመሰገነ ይሁን። ሌላ ደግሞ
ወረድ ብሎ ይሄ የሚታገለንን የሞትን ኃይል ምን አደረገው? በመስቀል ላይ ቀጣው፣ ድል ነስቶ እያዞረ አሳያቸው ይላል። ቀጥሎ ደግሞ ከ16 ከ23 የመናፍቅነት ትምህርትን ደግሞ መጠንቀቅ እንዳለብን ጳውሎስ ያስረዳል። ይሄም ሌጋሊዝም፣ ሚስቲሲዝም እና አስቴሲዝም የሚባሉ እነዚህ የመናፍቅነት ትምህርቶች ነበሩ በዛን ዘመን ከግሪኮች፣ ከአይሁዶች፣ ከተለያዩ ሶርሶች የመጡና ሌጋሊስቲክ አፕሮች ያው ብዙ ጊዜ ጁሾች አፕሮች ነው። እነዚህ ሚስቲሲዝም ደግሞ ይሄ በጣም በቃ የመላእክትን አምልኮ የተለያየ በቃ ትሁት ሳይሆኑ ትሁት መስሎ በመታየት ስጋ ሙሉ በሙሉ በቃ እንደ ኃጢአተኛ ስጋ ልክ አላስፈላጊ አድርጎ እንደ ሼል አድርጎ ማየት፣ የተለያየ አይነት ፍልስፍና እነዚህ ሁሉ በማድረግ ወደ እግዚአብሔር ጽድቅ እንደርሳለን ወይም በክርስቶስ ላይ እነዚህን ተጨማሪ ነገሮችን ሕግን በመፈጸም በዓላትን በማክበር ስጋን ያላግባቡ በመቅጣት በተለያየ ነገሮች በኢየሱስ ላይ እነዚህን ጨምረን ነው ምንድነው አይነት የሚል አስተሳሰብ ነበር። ይሄ ደግሞ ከእግዚአብሔር ሐሳብ ጋር የሚያጣላ ነው። መዳን በማንም የለም፣ በክርስቶስ በማመን ብቻ ነው። መጽሐፍ ቅዱስ የዘጋው ነገር ነው። ማንም ሰው ሕግን ፈጽሞ መላእክትን አምልኮ ስጋውን ጎድቶ ገዳም ገብቶ የሚያገኘው ጽድቅ የለም። እሱ አሁን ያለኑ ደግሞ ምዕራፍ 3 ላይ ነው። ምዕራፍ 3 ላይ ደግሞ ከመግባታችን በፊት እቺን ነገር እስቲ ትንሽ ኢሉስትሬሽን አላት፣ በጣም ጠቃሚ ነው። የዳነ ሰው ምንድነው? ያልዳነ ሰው ምንድነው? በኋላስ ምን እንሆናለን የሚለውን መጥቀስ አስፈላጊ ነው። ቢኮዝ ወደዚህ ወደ አፕሊኬሽን ሴክሽን ወይም ምዕራፍ 3 ከ1 እስከ 17 የሚነካካው ክፍሎች አሉ። ያ የሚጠቅመው ለዳነ ሰው እና እዚህ ጋር ታይም ላይንስ እያለሁኝ አንድ ሰው ጌታን ሳያገኝ ያለው ህይወት፣ ጌታን ካገኘ የአሁን ጊዜ ይላል ወይም ዳግም ውልደት ጊዜ፣ እዚህ ጋር ደግሞ ያለፈ ጊዜ የጨለማ ጊዜ፣ ጌታን ሳያቅ አንድ ሰው የኖረው ህይወት ነው። ጌታን ሲያቅ እዚህ ጋር ትራንዚሽን ፖይንት ናቸው እነዚህ ቨርቲካል ዋይት ላይንስ። ከዚህ ከጨለማ መንግስት ወደሚያስደንቅ ብርሃን ተለውጣችኋል ነው የሚለው። ከዛ አንድ ሰው ደግሞ ምድርን ሲለቅ ወደ ኢተርኒቲ ነው የሚሄደው። በዚህ ያልዳነ ሰው 3 ነገሮቹ መንፈሱ የሞተ ነው። ነፍሱ ደግሞ የኃጢአት ባሪያ ነች። ስጋው ደግሞ በምኞት የሚነዳ ነው። የዳነ ሰው እንደዚሁ መንፈስ ሕያው ነው። ጌታን ሲያገኝ አዲስ ሰው ሆኗል ይላል። ነፍሱ ግን በመታደስ ላይ ነው የምትቆየው በምድር ላይ። ለዛ ነው ትጉ፣ በርቱ፣ አሮጌውን አውልቁ የሚለው። ነፍሳችን እየታደሰች እየተለወጠች ጌታን ወደ መምሰል መለወጥ አለባት። ስጋችን ደግሞ የሆሊ ስፒሪት ማደሪያ እንደሆነ ይነግረናል። አንድ ሰው ደግሞ ምድርን ሲለቅ የዳነ ሰው መንፈሱ ኦልሬዲ ፍጹም ነው። ነፍሱ ሙሉ በሙሉ ትነጻለች። ቀጥሎ ስጋው ደግሞ ለወደፊት ምን ይሆናል? ስጋ ራሱ የማይበሰብሰውን ለብሶ የሚበሰብሰው በማይበሰብሰው ተለውጦ ወደ እግዚአብሔር እንደሚሄድ ይናገራል መጽሐፍ ቅዱስ። ስለዚህ ይሄ ያልተወለደው ሰው ወይም ተፈጥሯዊ ሰው እግዚአብሔርን መታዘዝ አይችልም። እግዚአብሔርን አስደስቶ መኖር አይችልም። የእግዚአብሔርን ነገር አይወድም። ከዳን ወዲህ የዚህ ኢንፍሉዌንስ ቀላል አይደለም። እዚህ ጥቁር ጠባሳ ይጥልብናል በየቦታው። ይሄ መሃሉ ሴክሽን ያለፈውንም ህይወት ጨለማ ይመስላል። ይሄ ደግሞ ከባክግራውንድ ያለው ከለር ስቲል እዚህ ውስጥ ይንጸባረቃል። የሰማያዊ ማንነታችንም ይንጸባረቃል። ድብልቅ ነው። ከዳን በኋላ ይሄ ቀዩ የሚታየው በውስጣችን ያለውን ኮንፍሊክት ቢኮዝ ነፍሳችን ማነው የእግዚአብሔር የዳነው ሰው ለነፍሳችን ጥሩ ነገር ሊያስተምራት ይወዳል። ይሄ የድሮ ማንነት ደግሞ ይታገለዋል። ፍቃዳችን ወዴት ነው ያለው? ፍቃዳችን ከዚህ ወደዛ፣ ከእግዚአብሔር ወደ ዓለም፣ ከዓለም ወደ እግዚአብሔር፣ ከዓለም ከድሮ ማንነታችንን 10 ጊዜ ፍቃዳችንን ስንለዋውጥ በብዙ ጦርነት ውስጥ ነፍሳችን ታልፋለች። ይሄ ቀዩ የሚያመለክተው ጦርነትን ነው። ብዙ ብሊድ ታረጋለች ውስጣችንና ለዚህ ደግሞ መድኃኒት ይሆን ዘንድ ይሄ የጳውሎስ አሁን የሚነግረን በጣም ብዙ ለዚህ
መድኃኒት የሆነ ነገር ነው፣ አፕሊኬሽን ነው የሚነግረን እና እናያለን እሱን እና ስለዚህ አንድ የዳነ ሰው የእግዚአብሔርን ቃል እንዴት አፕላይ እንደሚያደርግ ነው ጳውሎስ እዚህ ጋር የሚያስረዳው። ጳውሎስ ይሄን ምዕራፍ ሲጀምር ከቁጥር 1 እዚህ ጋር አኖቴት ላድርገው መሰለኝ። የመጀመሪያው ትኩረታችንን በጌታ ላይ ማድረግ እንዳለብን ከ1 እስከ 4 ከቁጥር 1 እስከ 4 ቀጥሎ አሮጌውን ማንነት ማውለቅ እንዳለብን፣ አዲሱን መልበስ እንዳለብን፣ በመጨረሻ ጌታን የሚያስደስት ኑሮ ለእግዚአብሔር ክብር የሚሆን ኑሮ እንድንኖር ነው። በ4 ሴክሽን ከፍየዋለሁ አብዞርብ ለማድረግ እንዲመቸን እና የመጀመሪያው ይሄኛው ሲጀምር ጳውሎስ ስለዚህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋል፣ ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ከ1 እስከ 4 ነው ያነበርኩት። ፎከሳችን ላይ መሆን አለበት ጌታ ኢየሱስ ክርስቶስ ላይ። ለምን? እኛ ሞተናል፣ አዲስ ሰው ሆነናል። አሮጌው ማንነት በመስቀል ላይ ሞቷል። እግዚአብሔር ሊያተርፈውም አልፈለገም። አዲሱ በአዲስ ማንነት ምን አድርጎታል? ተክቶታል። ስለዚህ ይሄ አዲስ ማንነት ጌታ በሚገኝበት በአብ ቀኝ ምን ሆኗል? ተሰውሯል ይላል። ስለዚህ ይላል እንደውም ወረድ ብሎ ጌታ ዳግም የቀሩትን ለመውሰድ በሚመጣ ጊዜ አብረን እንደምንገለጥ ይናገራል። በጣም ደስ የሚል ፕሮሚስ ነው ይሄ፣ በእውነቴን ነው እና ከዚህ በላይ ምንም ሊያስደስተን የሚችል ነገር የለም እና ጌታ ባዲ ኦፍ ክራይስት ሆነናል። ኢምቤድድ እንሆናለን። ልክ ስንድን ምን ሄደን ከዛ ባዲ ጋር እንድንጣበቅ አዲስ ማንነት ይሰጠናል። ከጌታ ጋር ዝም ብለን አንጣቀም። አዲስ ትራንስፎርምድ የሆነ ማንነት ጌታን ስንቀበል እናገኛለን። ያ ደግሞ ፓርት ኤንድ ፓርሰል ኦፍ ዘ ባዲ ኦፍ ክራይስት። የአሮጌው ማንነታችን አይደለም ባዲ ኦፍ ክራይስት ውስጥ የሚገባው፣ አዲሱ ማንነት ነው፣ የተቀየረው ማንነት ነው። ያኛው ኮምፓቲቢሊቲ ኢሹ አለበት። ያ ሄዶ ከክርስቶስ አካል ጋር መጣበቅ አይችልም። ያ ለእግዚአብሔር ነገር የሚታዘዝ አይደለም። አሮጌው ማንነት እግዚአብሔር ምን አድርጎት? ሞትን አዞለታል። መሞት አለበት። በምን? በመስቀል ላይ ከጌታ ጋር ሞታችኋል። አሁን ተነስታችኋል። የተነሳነው ግን በአዲስ ማንነት ነው። ይሄ አዲሱ ሰው የሚባለው። ስለዚህ ይሄ አዲስ ሰው ምን አድርጉት? ልበሱት ነው የሚለው። ሌላ ጊዜ እናየዋለን ስለ ኮምፓቲቢሊቲ ኢሹ። ኮምፕሊት የኮንፊግሬሽን ለውጥ ነው ያመጣ ነው። ቢኮዝ ጌታ ኢየሱስ ሲናገር ስለ አሮጌው አቁማዳና አዲሱ አቁማዳ፣ አዲሱ አቁማዳ ነው አዲሱን ነገር የሚችለው። አሮጌ አቁማዳ ላይ የእግዚአብሔርን አዲስ ነገር ብንሞላው ያንን ቆዳ ምን ያደርገዋል? ያፈነዳዋል፣ ይበጣጥሰዋል። አሮጌው ማንነት አዲሱን የእግዚአብሔርን እውነት ሊሸከም አይችልም። ኢንኮምፓቲብል። ስለዚህ ምን መሆን አለበት? በአዲስ አቁማዳ መተካት አለበት። አዲስ ማንነት፣ የእግዚአብሔርን ነገር የሚይዝ ማንነት ተተክቷል። the old is gone። መልበስ የለብንም የለም እያለው ነው። አሁን የፖዚሽን ለውጥ አምጥተናል። ከምን? ድቅድቅ ጨለማ ወደሚያስደንቅ ብርሃን። ከዚህ ድቅድቅ ጨለማ እዚህ ውስጥ ገብተናል። ወደ ማን? ክርስቶስ ባለበት ስፍራ አለን እኛ። ስለዚህ ምን ሆነን? ይሄ የኛ ኔቸር አይደለም። ኖ ሎንገር ሞቷል በመስቀል ላይ። አዲስ ኔቸር ነው የለበስነው። ከጌታ ጋር ያጣበቀን አካል ያደረገን በዚህ ኔቸር ነው። በአሮጌው ኔቸራችን የእግዚአብሔር አካል ልንሆን አንችልም። አሮጌው እግዚአብሔር ሊያድነው አልሞከረም፣ ሊያተርፈው አልሞከረም። ይሙት ነው ያለው። I'm telling you ይሄ በጣም ትልቅ እውነት ነው። ልንኖርበት ልንረዳው የሚያስፈልግ እውነት ነው። ቀጥሎ ሁለተኛውን ሴክሽን ሃይላይት አደርጋለሁኝ እዚህ ጋር። ይሄ ደግሞ አሮጌው ማንነት ምንድነው? ምንድነው ይሄ አሮጌው ማንነት ብሎ የሚያስረዳበት ክፍል ነው እዚህ ጋር።
እናየዋለን። ይሄ አሮጌ ማንነት ከ5 እስከ 10 ያለውን ባነብ ጥሩ ዲስክሪፕሽን ሰጥቶታል። እንግዲህ በምድር ያሉትን ብልቶቻችሁን ሁሉ ግደሉ ይላል። እነዚህም ዝሙትን፣ ርኩሰትን፣ ፍትወትን፣ ክፉ ምኞትን፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም ከአፋችሁ ስድብንም የሚያሳፍርም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። አሮጌው ሰው ገፋችሁታልና ከገፈፍነው ወዲህ ለምን አንስተን እንጠቀምበታለን? አንስተን እሱን መሆን ለምን እንፈልጋለን? አንደኛ የለም ሞቷል በመስቀል ላይ። አሁን ያለው ሊንገሪንግ ኢፌክት ነው። አንድ ሰው ብዙ ዘመን በእስር ቤት ኖሮ ከዛሬ ጀምሮ አውጥታችሁ ነፃ ወጥተሃል ብትሉት ሪያሊቲው ነፃ ወጥቷል፣ ግን ሰውየው ግን ፍሪ ነው ላይሆን ይችላል። ለምን? የሚያውቀው ኑሮ የእስር ቤትን ነው። እዛ ኮንክሪት ዎል ውስጥ ነው የሚያውቀው ነው። ኦል ኦፍ ሰደን እንደ ማንኛውም ነፃ ዜጋ አውጥታችሁ ሂድ ከዛሬ ጀምሮ ሰርተህ ቢልህን እየከፈልክ ከህብረተሰቡ ጋር ተቀላቅለ እድር እቁብ መስርተህ ኑር ቢባል ያልኖረው ነገር ነው። ስትሬንጅ ነው። የሚያውቀው ህይወት እሱ እዛ ነው። ነፃ ነው ወይ? ሊንገሪንግ ኢፌክት አለ። የፓስቱ ምን ሆነ? ነፃ ቢወጣም አእምሮ ውስጥ ያከማቸው ነገር አለ። ያንን ነው የሚኖረው ሳያውቀው ሰውየው። ለብዙ ጊዜ ይፈራል። ተቀላቅሎ ስራ ይዞ ሪስፖንሲብል ሆኖ ቤተሰብ መስርቶ መኖር ለሱ በጣም አስፈሪ ነገር ነው። ለምን አያውቀው? አንኖውን ነገር ነው። ይሄ ነው ሊንገሪንግ ኢፌክት ማለት። አንድ ሰው ኮቪድ ይዞ ከዳነ ወዲህ ድኗል፣ ግን የዛ የኮቪዱ ስሜቶች ቀጣይ ነገሮች አሉ። አተነፋፈሱ ላይ ምናምን ላይ ግን ኮቪዱ ምን ሆኗል? ተወግዷል። ሳምባው ላይ ያመጣበት ኢፌክት፣ አንዳንድ ሊንገሪንግ ኢፌክቶች አክቹሊ ኮቪዱ ቢወገድም ብሎት የሚሄደው ሬዜጁ አለ። ይሄ ጨለማ ሬዜጁ ነው። ከዳን ወዲህ ስኒክ ያረጋል፣ ክሪፕ ያረጋል። ያ ነገር ምን መሆን አለበት? እሱን አጽዱ ነው የሚለው። አጽዱት። እሱ አንደኛ የለም it doesn't exist። ከዚህ በኋላ አይገላችሁም። ከዚህ በኋላ ወደ ሞት አይነዳችሁም። ከዚህ በኋላ ጨለማ አይመራችሁም። ከዚህ በኋላ ምን አይላችሁም። ግን ካስተናገድነው ወደ ሞት ሊነዳን ይችላል። ካስተናገድነው ወደ እግዚአብሔር ጋር ሊለየን ይችላል። ወደ እግዚአብሔር ቁጣ ውስጥ ሊከተን ይችላል። እግዚአብሔር ቁጣው ይገለጣል በማይታዘዙ ልጆች ላይ ነው የሚለው። በጣም ከባድ ነገር ነው። በማይታዘዙት ላይ እግዚአብሔር ቁጣ ይገለጣል ነው የሚለው። የእግዚአብሔር ቁጣ ማለት ደግሞ ዝም ብለን እግዚአብሔር ተው ያለንን ማንተው ከሆነ ለማይረባ አእምሮ አሳልፎ መሰጠት አለ። ቁጣው ያ ነው። እንተዋለን ለምናችን፣ ለሐሳባችን፣ ለፍላጎታችን፣ ለምኞታችን። ከዛ በጣም ከባድ ነው። ዲል እናረጋለን። ሕፃን ልጅ ሁሌ የወላጆች ሞኒተር የሚያስፈልገው ጀጅመንቱ ልክ ስላልሆነ ነው። ሕፃን ነው፣ አያውቅም። እሳቱንም ይጨብጣል፣ ኤሌክትሪኩንም ይጨብጣል፣ የማይጠጣውን አንስቶ ይጠጣል። እና ሁል ጊዜ ምንድነው ወላጆች ስለሚያውቁ ጉዳቱን ስለሚለዩ ሁሌ ሱፐርቫይዝ ያደርጉታል። እግዚአብሔርም እንደዚህ ነው። ሱፐርቫይዝ ማድረግህ እኔ ነኝ፣ መኖሪያህ እኔ ነኝ፣ ማሳይህ እኔ ነኝ። ስለዚህ አሮጌውን በጨለማ ነው የሚመራ። ጨለማ ማለት ያለ ዕውቀት ማለት ነው። አጨፍኖ አደንቁሮ የሚመራ ማለት ነው። ምንም አይነት ዕውቀት የለም በጨለማ ውስጥ። ምንም አይነት በሰይጣን ወርልድ ውስጥ ኖሌጅ የሚባል ወይም ጥበብ የሚባል የለም። ተንኮል አለ፣ ክፋት አለ፣ ርኩሰት አለ። ግን ጠቃሚ የሆኑ የህይወት መመሪያዎች የሉም። ዕውቀት የለም። ዕውቀት አልባ ማለት እኮ ነው። ጥበብ አልባ ማለት ነው። ይሄ ድንቁርና፣ ጨለማ። ያንን ምን ያረጋና እግዚአብሔርን ስናገኝ ኢንላይትድ እንሆናለን። ክፉን ከደግ እንለይ። በቃ ያንን አይነት
ኖሌጅ ይኖረዋል። አንድ የዳነ ሰው በትክክል የጌታ መንፈስ ቅዱስ ያለበት ሰው እውነቴን ነው ዴንጀር ነገር ሲመጣም ያውቃል፣ ሴንስ ያደርጋል። ራሱንም የሚወዳቸውንም የሚያውቃቸውንም ያስመልጣል። በጨለማ የሚመላለስ ግን ምን እንደሚጎዳው እንኳን አያውቅም። በግድት ነው የሚሄደው፣ በታወረ አይን ነው የሚመራው። ስለዚህ እኛ የፖዚሽን ለውጥ አምጥተናል። የድሮ ጨለማ ውስጥ አይደለም የምንኖረው፣ ወደ ብርሃን መጥተናል። በማመን ጌታ ኢየሱስን ፖዚሽናችን ተቀይሯል። ስለዚህ መመሪያችን ጌታ ነው። ቀጥሎ ይናገራል። አሮጌው እንዳለፈ ይናገርና አሮጌውን ሰው ከስራው ጋራ ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። በዚህም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስቁስጤ፣ ባሪያ፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ይላል። ተቀይረናል። ራሳችንን በዚህ ምድር መስፈር የለብንም። እኛ የምድር በሚሰፍረው መስፈሪያ መስፈርም የለብንም። ቢኮዝ ጌታን ያገኘ ሰው አዲስ ፍጥረት ነው። ጥቁርም፣ ነጭም፣ እስቁስጤም፣ ባሪያም፣ ጎጃሜም፣ አማራም፣ ትግሬም፣ ኦሮሞም፣ ወላይታም፣ ከምባታም፣ ሀዲያም አይደለም። አዲስ ፍጥረት ነው። አሮጌው ምን ሆኗል? አልፏል። ይሄ ነጭ፣ ጥቁር፣ ቢጫ፣ አረንጓዴ የሰው ነው። ይሄ ሁሉ የለም። ጁሽ የለም፣ ጀነታይልስ የለም። ሁሉ በክርስቶስ ምንድነው? አዲስ ነው ይላል። እኛ ፓርት ኤንድ ፓርሰል ኦፍ ዘ ባዲ ኦፍ ክራይስት ከጌታ ጋራ ምን ሆነናል? እንጣበቃለን። ቅድም እንዳልነው ነው። ሄደን ኢምቤድድ ነው የምንሆነው ከማ ጋር? ከኢየሱስ ጋራ። እዛ ጋር የለም ይሄ ሴት የለ፣ ወንድ የለ፣ ጨዋ የለ፣ ባሪያ የለ፣ ማን የለ፣ መሪ የለ፣ አለቃ የለ፣ የተማረ ያልተማረ ምንም የለ። በክርስቶስ አዲስ ፍጥረት ነን ነው። ስለዚህ ይሄን አሮጌ ጋራ ከዚህ ከጨለማ ጋራ ዲል ማድረግ ለምን? ዋይ we wasting our time? ዳርክነስ ማለት ምንም ኖሌጅ የሌለበት ዕውቀት የሌለበት ጨለማ ነው። ከጨለማ ጋራ ምን ቃቃ ያጫውተናል? ቦታችን አይደለም፣ ስፍራችን አይደለም። ስለዚህ የተሰጠን ቦታ ላይ ነው መሆን ያለብን። አሜን። እንደዛ ነው መሆን ያለብን እና ይሄንን ነው የሚናገረው። በጣም ኢምፖርታንት ክፍል ነው። ቀጥሎ ይሄኛውን አየነው፣ አሁን ያየነው ነው። አዲስ ፍጥረት ነን ያለው ነው። ቀጥሎ የመጨረሻው ሴክሽን እዚህ ጋር ያለው ነው። ይሄ ምንድነው? ልባችንን በእግዚአብሔር ቃል፣ ውስጣችንን በእግዚአብሔር ቃል፣ በእግዚአብሔር ሰላም ራሳችንን መሙላት አለብን። ይሄ ደግሞ ምርጫችንን ሁሉ በጌታ በኢየሱስም የምናደርገውን እያደረግን ለአብ ክብር መኖር እንዳለብን የሚያስረዳ ክፍል ነው። እዚህ ጋር ቶሎ ቶሎ በወፍ በረር ላነበው ሞክራለሁኝ ብዙ ጊዜ እንዳንፈጅ። አሁን ኦልሞስት 30 ደቂቃ እየሆነ ነው እና በጣም ኢምፖርታንት ክፍል ነው። እዚህ ጋር ቶሎ ቶሎ ብዬ ለማንበብ ሞክራለሁኝ። እና እዚህ ከ15 ጀምሮ እስከ 14 ያለውን አንብቤያለሁ። እቺ ቀሪ ክፍል አለች፣ ትንሽ ልጨርሳት። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምህረትን፣ ርህራሄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁም ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ይላል። ይሄ ከዚህ ሴክሽን የቀረ ክፍል ነበርና እነዚህ ፍቅርን ልበሱ፣ ኮምፓሽን፣ ፓሽኔት ሁኑ፣ ለወንድማችሁ ራሩ፣ ይቅርታን አድርጉ። ያ ነው የኛ ኔቸር፣ የፍቅር ኔቸር ነው።
ይሄን ደግሞ የተቀበልነው ከእግዚአብሔር ነው። ይሄን ደግሞ የሰጠን ጌታ ነው። ራሱ የሰጠን እነዚህን ነገሮች መውደድን፣ ይቅር ማለትን፣ መቻልን፣ መውደድን እነዚህ ከእግዚአብሔር የተቀበልነውን ነው። መሳሪያ የሰጠን እምነት ራሱ የእግዚአብሔር ስጦታ ነው፣ የመንፈስ ቅዱስ ስጦታ ነውና ይሄ እነዚህ ነገሮች ናቸው ለኛ የተሰጡን። አዲሱ ሰው እንደዚህ አይነት ነገሮችን ነው የሚያመነጨው። ይሄ ደግሞ ከመንፈስ ቅዱስ የተነሳ በእኛ ውስጥ ሊታይ ያለው ነገር ነው። ወደ መጨረሻው ክፍል ሊሄድ ከ15 እስከ 17 ያለውን እዚህ ጋር ቅድም እንዳልኩት የእግዚአብሔር ቃል በልባችን እንዲኖር፣ የእግዚአብሔር ሰላም በልባችን እንዲፈስ ቢኮዝ የእግዚአብሔር ቃል ጥበብና ዕውቀት በእግዚአብሔር ቃል ውስጥ ነው ያለው። የእግዚአብሔር ቃል ምን ይላል? ስለ እግዚአብሔር ቃል ሲናገር በኢሳይያስ 55 ላይ ቃሌ የላኩትን ሳይፈጽም በከንቱ ወደኔ አይመለስም፣ የሚነቅለውን ይነቅላል፣ የሚተክለውን ይተክላል። በጣም ሁለት አፍ ያለው ሰይፍ ነው ይላል፣ ጅማትንና ቅልጥምን እስኪለይ ድረስ በጣም ብዙ ነገር ለያይቶ ዲቴል ገብቶ መነቀል ያለበትን ስርን የሚነቅል ነው። ስለዚህ እግዚአብሔርን ቃል ሁሌ ማመንዠግ መቻል አለብን። እውነቴን ነው። ይሄ በሳምንት አንዴ ተሰብከን እነዚህ ባይብል ስተዲ ማድረግ የእግዚአብሔርን ቃል መስማት አለበት። ክርስቲያን ደግሞ በግሉ ደግሞ ዲግ ማድረግ አለበት እንጂ በሳምንት በሚደረግ ስብከት በሳምንት 2 ቀን በሚደረግ ብቻ ባይብል ስተዲ መኖር አይቻልም። ባይብል ስተዲ ለሚያነብሰው ሄዶ ስብከትም ለሚያነብሰው ነው የሚጠቅመው። በግላችን በእግዚአብሔርን ቃል መብላት አለብን፣ ማመንዠግ አለብን። ቢኮዝ በዛ ውስጥ ህይወት አለ። ህይወታችን ይቀየራል፣ ሼፕ ያደርገዋል ጌታ። በጣም እምቢ ያለን ነገር እጅ መስጠት ይጀምራል። ያስቸገረን ነገር መፈራረስ ይጀምራል። ያሪኮ ግንብ በዙሪያችን ያለ መደርመስ ይጀምራል። የእግዚአብሔር ቃል ፈውስ ነው፣ ለስጋችንም ፈውስ ነው፣ ለአእምሯችን ፈውስ ነው፣ ፕሪንሲፕል ነው፣ መመሪያ ነው። ህይወታችንን በእግዚአብሔር ቃል መምራት አለብን። ቾይዛችን የተስተካከለ ይሆናል፣ አይናችን ይበራልናል። በጸሎት በእግዚአብሔር ቃል ሁልጊዜ ከጌታ ጋር ምን መሆን አለብን? መጣበቅ አለብን። እኛ እኮ ሰማያዊ ሆነናል። ቅድም ያልናቸው እነዚህ ፍቅር፣ ደስታ፣ ሰላም፣ በጎነት፣ ምሕረት ማድረግ እነዚህ እኮ ጌታ የሰጠን ነው። ከሱ ጋር ዩኒየን በማድረግ ያገኘናቸው ናቸው። እነዚህ እንዲበዙልን አጥብቀን በጌታ ፊት ምን መሆን አለብን? ድዌል ማድረግ አለብን። እና ይሄ ክፍል ስለዛ ነው የሚያወራውና የእግዚአብሔርን ሰላም ደግሞ በልባቻችን ምን ማድረግ አለብን? መሞላት አለብን ይላል። እና በአንድ አካልም የተጠራችሁለት ዳግም የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑ ሁኑ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ የጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋ በልባችሁ ለእግዚአብሔር ዘምሩ፣ እግዚአብሔርን አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። የምታደርጉትን ሁሉ ለአብ ክብር በጌታ በኢየሱስ ክርስቶስ ስም አድርጉ ይላል። ይሄ በጣም ኢምፖርታንት ነው። የእግዚአብሔር ቃል ኢምፖርታንት ነው እና ይሄን ክፍል ደግመን ብናነበው ብዙ የምናገኝበት ክፍል ነው። ስላደመጣችሁ ተባረኩ። ጌታ ኢየሱስ ይባርካችሁ። ሌላውን ክፍል ደግሞ በሌላ ጊዜ እንመጣበታለን። አሁንም ደግሜ አስታውሳችኋለሁ፣ የእግዚአብሔርን ቃል ጋር ዋሉ፣ እደሩ። እውነቴን ነው። እኔ በራሴ ህይወት አይቼዋለሁ። በጣም ህይወትን የሚቀይር ነው የእግዚአብሔር ቃል እና በስብከት ብቻ ለመኖር መሞከር የለብንም። በእግዚአብሔር ቃልን ማንበብ አለብን። እኔ እውነቱን ነው የምነግራችሁ። ካላነበብን አንለወጥም፣ እግዚአብሔርን አናውቅም። በግላችን ታይም ወስደን ሙጭጭ ማለት አለብን በዚህ ቃል ላይ። እውነቴን ነው የምላችሁ። ጥሩ ነው መስማት ስብከቱ ምናምን ጥሩ ነው፣ ግን እኔ በዛ ሰዎች ይቀየራሉ ብዬ አላምንም። እኔ ፐርሰናሊ እግዚአብሔርን ቃል አንድ ክርስቲያን ህይወቱ ነው፣ ዲግ አድርጎ መብላት አለበት፣ ማመንዠግ አለበት እና ፕሊስ አንቡ። እኔ ስለጠቀመኝ ነው፣ ባካችሁ አንቡ። በእውነት እኔ ይቆጨኛል እስካሁን ስላላነበብኩ ይህን ቃል። በጣም በቃ ማንበብ ፈልጋለሁ። እግዚአብሔር አፕታይቴን ከፍቶልኛል፣ አነበዋለሁኝ
ብዙ የእግዚአብሔርን እውነት እረዳለሁኝ ብዬ አስባለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ስላደመጣችሁ ተመስገን። ጌታ ይመስገን። አመሰግናችኋለሁ። እግዚአብሔር ይባርካችሁ። ተባረኩ።